አንተን ያያዩት መንግስቱ ኃይለማርያም ናዩት። ከዛ ሰዎች ሰልፍ ሲወጡ አዩዋቸው። ስም ማን ነው? አብዩት። ስንት ልጆች አሉ? 4 ህፃን ልጅ አየሁ። ያብስራ የምትባል ልጅ ልጄ ነች። መንፈስ ቅዱስ ያንተን ብቻ ሳይሆን አንድ አይናለም የምትባይ ሴት ያለው የት ጋር ነሽ? እኔ አይናለም ከበደ ነኝ። ይሄን ሰው ታውቂዋለሽ? አላውቀውም። ላስተዋውቃችሁ። እሺ። አንቺን ያየው አንድ እሳት ካንቺ ወጥቶ ወደ እሷ ሲመጣ ያለው እሙ ስምሽን ንገሪያት። እመቤት የምትባል ሴት ታውቂያለሽ? እናቴ አዎ ልጄ ናት። እመቤት። አሜን። ፕሮፌሰር አንድ ያገል ለቃችሁ የመንግስት ሹመኛ የሆነ ሰው ምንድነው የሚባለው? የመንግስት ተሿሚ ነው ይባላል አይደል? ባለቤቱ ስሙ ማን ነው? ሹሜ ነው። አሁንም ትንቢቱን አልጨረስኩም። የሹሜ የአባቱ ስም ማን ነው? መንግስቴ። 1 2 3 4 5 6 7 ሰዎች ያሉበት ቤት አየሁ። መንግስቱን አየሁ፣ የባለቤትሽን አባት ሹሜን አየሁ፣ አንቺን አየሁ፣ ልጆችሽንም አየሁ። መሰረትን አየኋት። መሰረት የመጀመሪያ ልጅ እመቤትን አየኋት። ልጄ ናት። ጌታሁንን አየሁት። ልጄ ነው። ሰብለን አየኋት። ልጄ ናት። አዲሱን አየሁት። አሜን። ምን እንዳለ ሰማችሁት? አሜን። ምንድን ነው ያለው? አሜን። የልጅ ስም ማን ነው? አሜን። እናቴ አሜን የሚባል ሰው ታውቂያለሽ? አዎ የልጄ እመቤት ልጅ ናት። ቢኮዝ ሚሊዮነር ስትሆን አይቻለሁ። አሜን። ምን ስትሆን አይቻለሁ? ሚሊዮነር። ሚሊዮን የሚባል ሰው ታውቂያለሽ? እናቴ አዎ የአሜን አባት ነው።